ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ቅዱሳን እንዴት ቆያችሁ? በዛሬው ፕሮግራማችን ሄርሜኔቲክስ ወይንም ስነ አፈታትን በተመለከተ አጠር ያለ ነገር ይዤላችሁ ቀርብ ያለው። እስከ ፕሮግራሙ መጨረሻ ድረስ አብራችሁኝ እንድትቆዩ በጌታ ፍቅር እጠይቃለሁ። በማቴዎስ ወንጌል ምዕራፍ 27 ከቁጥር 5 ላይ እንደዚህ የሚል ቃል እናገኛለን። ሄደና ታንቆ ሞተ። በሌላ ስፍራ ደግሞ ሉቃስ ወንጌል ምዕራፍ 10 ከቁጥር 37 ላይ ሂድ አንተም እንዲሁ አድርግ የሚል ቃል እናገኛለን። እነዚህን ሁለቱን ጥቅሶች በአንድ ላይ አያይዘን ብንተረጉማቸው ውጤቱ ሞት እንደሆነ ያው የተገለጠ ነው። አሁን በጠቀስኩላችሁ መጽሐፍ ቅዱሳዊ ክፍል ላይ የማቴዎስ ወንጌል የይሁዳን የክህደት ታሪክ የሚተርክ እንጂ ትእዛዛዊ አይደለም። እንደዚሁም የሉቃስ ወንጌል ስለ ምሕረት የተሰጠ ትእዛዝ እንደሆነ ነው መጽሐፍ ቅዱስ የሚነግረን። በዛሬው ፕሮግራማችን የምናየው ሄርሜኔቲክስ ምንድን ነው፣ ለምን አስፈለገ፣ እንደገና ደግሞ አንድን መጽሐፍ ቅዱሳዊ ክፍልንስ እንዴት መተርጎም እንችላለን የሚሉ ነጥቦችን ነው የምናየው። በቀዳሚነት ወደምናየው ነጥብ እንግባ። ሄርሜኔቲክስ ወይንም ስነ አፈታት ምንድን ነው የሚለውን ነጥብ እንመልከት። ሄርሜኔቲክስ ሄርሜኖን ከሚል የግሪክ ቃል የመጣ ሲሆን ትርጉሙ መተርጎም ወይንም ማብራራት ብለን ልንወስደው እንችላለን። በአጠቃላይ ሄርሜኔቲክስ የትርጓሜ መርሆችን የምናጠናበት ስልት ነው። ሄርሜኔቲክስ ሁለት ባህሪ አለው። አንደኛው ሳይንስ ነው፣ ምክንያቱም እንደ ሂሳብ ወይንም ፊዚክስ የተቀመጡ ህጎች፣ ዘዴዎችና መመሪያዎች አሉት። ሌላኛው ነጥብ ደግሞ ሄርሜኔቲክስ አርት ነው፣ ምክንያቱም እነዚህን ህጎች በተግባር ላይ ለማዋል የመንፈስ ቅዱስን እርዳታና መንፈሳዊ ማስተዋልን የሚጠይቅ ስለሆነ ማለት ነው። ለምሳሌ በነህምያ መጽሐፍ ምዕራፍ 8 ከቁጥር 8 ላይ እንደዚህ የሚል ቃል እናገኛለን። የእግዚአብሔርን ሕግ መጽሐፍ አነበቡ፣ እዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር፣ ህዝቡም የሚነበበውን ያስተውሉ ነበር። መጽሐፍ ቅዱስን ዝም ብሎ እንዲሁ ማንበብ ብቻ በቂ አይደለም፣ ትርጉሙ ካልታወቀ ወደ ግንዛቤ መምጣት ስለማይቻል በትክክለኛው ድምዳሜ ላይ ለመድረስ ሰሉሳዊውን እግዚአብሔርን መሰረት ያደረገና ክርስቶስን ያማከለ የትርጓሜ መርህም መከተል መቻል አለብን። በቀጣይ የምንመለከተው ሄርሜኔቲክስ ወይንም ስነ አፈታት ለምን አስፈለገ የሚለውን ነጥብ እንመልከት። የመጀመሪያው የቋንቋ ርቀት። መጽሐፍ ቅዱስ መጀመሪያ የተጻፈባቸው ቋንቋዎች ኤብራይስጥ፣ ግሪክ እና አረማይክ ከአማርኛ ጋር የትርጉም ጥልቅ የሆነ ልዩነት አላቸው። አንድ ቃል በዋናው ቋንቋ ያለው ሰዋሰውና ትርጉም ወደ አማርኛ ሲመጣ ሊደበቅ ስለሚችል ያንን ክፍተት መሻገር አለብን። ለምሳሌ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ኢየሱስ ጴጥሮስን ትወደኛለህን ሲለው በግሪኩ አጋፔ ወይንም መለኮታዊ ፍቅርን ነበር የተጠቀመው። ነገር ግን ጴጥሮስ የመለሰው ፊሌዮ ወይንም በጓደኝነት ፍቅር ነው። ሌላኛው ነጥብ ደግሞ የሥነ ጽሑፍ ርቀት ነው። መጽሐፍ ቅዱስ ውስጥ ያሉ ልዩ ልዩ የአጻጻፍ ስልቶች አሉ። ለምሳሌ ግጥም፣ ትንቢት፣ ደብዳቤ፣ ምሳሌ የመሳሰሉ መጽሐፍ ቅዱሳዊ ክፍሎች አሉ። እያንዳንዱ መጽሐፍ ቅዱሳዊ ክፍል ደግሞ መተርጎም ያለበት እንደየ ባህሪያቸው ነው መሆን ያለበት። ለምሳሌ በመዝሙር መጽሐፍ 114 ከቁጥር 4 ላይ እንደዚህ የሚል ቃል እናገኛለን። ተራሮች እንደ ኮርማዎች፣ ኮረብቶቹም እንደ ጠቦቶች ዘለሉ። ይህንን ክፍል ዳይሬክትሊ አይደለም ኢንተርፕሬት ማድረግ ያለብን መተርጎም ያለብን። ተራሮች እግር አውጥተው ዘለሉ እያለ አይደለም፣ ሜታፎር ወይንም ግጥማዊ የሆነ አገላለጽ ነው ይሄ ክፍል እንጂ ዳይሬክትሊ ተራሮች እግር አውጥተው ዘለሉ እያለን አይደለም። የእግዚአብሔርን ኃይልና ግርማ ሲገለጥ ግዑዙ ነገር እንኳን በፊቱ እንደሚንቀጠቀጥ የሚገልጽ ስነ ጽሑፋዊ ውበትን የሚያሳይ መጽሐፍ ቅዱሳዊ ክፍል ነው። ሌላኛው ነጥብ ደግሞ የባህል ርቀት ነው። መጽሐፍ ቅዱስ የተጻፈበት ባህልና የእኛ ዘመን ባህል በእጅጉ ነው እንደሚለያይ ይህም መገንዘብ አይከብደንም። ድርጊቱን ብቻ ከመመልከት ይልቅ ድርጊቱ በዛ ዘመን የነበረውን መንፈሳዊ መልእክት መረዳት መቻል አለብን። ለምሳሌ በሮሜ መጽሐፍ 16ኛው ምዕራፍ ከቁጥር 16 ላይ በተቀደሰ አሳሳም እርስ በእርሳችሁ ሰላምታ ተሰጣጡ የሚል ቃል እናገኛለን። በዚያ ዘመን አሳሳም እንደ ዛሬው እጅ መጨባበጥ ያለ ባህላዊ ሰላምታ መሆኑን መረዳት መቻል አለብን። ወደ መጨረሻው ነጥብ ደግሞ ስንገባ ኤግዜጀሲስ ወይንም አንድን መጽሐፍ ቅዱሳዊ ክፍልን እንዴት መተርጎም እንችላለን የሚለውን ነጥብ እናያለን። በቀዳሚነት የምናየው ሰዋሰው ነው ወይንም ግራመሩን በጠበቀ መልኩ አንድን መጽሐፍ ቅዱሳዊ ክፍልን መተርጎም መቻል አለብን። ለምሳሌ በኤፌሶን መጽሐፍ ምዕራፍ 2 ከቁጥር 8 ላይ ጸጋው በእምነት ሆኖ አድኗችኋል፣ ይህም ከእናንተ አይደለም የሚል ቃል እናገኛለን። በግሪኩ ሰዋሰው መሰረት ይህም የሚለው ቃል አጠቃላይ ድህነታችን ጸጋውንም እምነቱንም ጭምር በአንድ ላይ ያመለክታል። ድህነት ሙሉ በሙሉ የእግዚአብሔር ስጦታ እንደሆነ የሚያሳይ ነው ማለት ነው። ሌላኛው ነጥብ ደግሞ ታሪክ ነው። በጥንቱ ዘመን የነበረውን የአኗኗር ዘይቤን ማወቅ መቻል አለብን። ጥቅሱ የሚሰጠውን ግልጽ ምስል ስለሚሰጠን ማለት ነው። ለምሳሌ በማቴዎስ ወንጌል 24ኛው ምዕራፍ ከቁጥር 41 ላይ እንደዚህ የሚል ቃል እናገኛለን። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱ ደግሞ ትቀራለች የሚል ቃል እናገኛለን። ይህንን ጥቅስ ዛሬ ባለው የኤሌክትሪክ ወፍጮ ቤት ውስጥ ያሉ ሴቶች እንደሆኑ አድርጎ ማሰብ የተሳሳተ መንገድ ነው። በጥንቱ ባህል ወፍጮ የሚፈጨው በሁለት ሴቶች ነበረ። አንዷ ስታዞር አንዷ እህት ትከታለች። ጌታ ሲመጣ እጅግ ተቀራርበው ከሚሰሩ ሰዎች መካከል አንዱ ተለይቶ እንደሚወሰድ ለማሳየት በወቅቱ የነበረውን የታሪክና የባህል ድርጊት ጌታ እንደተጠቀመ ነው ይህ መጽሐፍ ቅዱሳዊ ክፍል የሚነግረን። ሌላኛውና የመጨረሻው ነጥብ ደግሞ አውድ ነው ወይንም ኮንቴክስት የምንለው ማለት ነው።
ጥቅሱ የተጻፈበትን አጠቃላይ የሐሳብ ፍሰትን መከተል ለትክክለኛው ትርጓሜ ቁልፍ ነው። ለምሳሌ ፊልጵስዩስ መጽሐፍ ምዕራፍ 4 ከቁጥር 13 ላይ እንደዚህ የሚል ቃል አለ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል የሐዋርያው ቅዱስ ጳውሎስ። ይህንን ጥቅስ እንደፈለግ ነው ለምድራዊ ስኬት፣ ለሀብት ወይም ፈተናን ለማለፍ እንደ ማንኛውም ነገር ማድረጊያ ኃይል አድርገን ብዙዎቻችን ልንጠቀም እንችላለን። አውዱን ስናይ ጳውሎስ እየተናገረ ያለው ስለ መራብና መጥገብ፣ ማግኘትና ማጣት ነው። በማንኛውም የህይወት ሁኔታ ውስጥ በችግር ሆነ በሀብት በክርስቶስ ኃይል ረክቼ የመኖርን ሚስጥር ተምሬያለሁ እያለን ነው። ቅዱሳን በአጠቃላይ ሄርሜኔቲክስ ምን ማለት ነው? ሄርሜኔቲክስ ለምን አስፈለገ? እንዴት አንድን መጽሐፍ ቅዱሳዊ ክፍልን መተርጎም እንችላለን የሚሉ ምናልባት ሊጠቅማችሁ የሚችል አጠር ያለ ነገር ነው ከላይ ያቀረብኩላችሁ። በሌላ ጊዜ በሌላ ፕሮግራም የምንገናኝ ይሆናል። ጌታ ጸጋ፣ እግዚአብሔር ፍቅር፣ የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ሰላም ለእናንተ ይሁን።